ጠላት እንዳይደነግጥ የሚጨነቅ ዲን ያለን ማንንም ምንም እንዲደነግጥ ሽብርና አደጋ ውስጥ እንዲገባ የሚፈልግ ዲን አይደለም ያለው ዛሬ የተነሳውን ጥያቄ የሌላውን እምነት ተከታይ ወገን ከሌላው እምነት አካል ጋር ለማጋጨት ሸሪዓ መንግስት ሊታወጅልህ ነው ይባላል በአደባባይ ለሚዲያ ይለፈፋል እነዚህ ሰዎች አሁንም መስማት ካልቻሉ ባንደበታችን እንነግራቸዋለን ጥያቄያችን አይደለም ሸሪዓ መንግስት ማቋቋም መስጂዳችንን እኛው እናስተዳድር የሚለው ላይ እስካሁን ድረስ መልስ አላገኘንም ኢኽዋን መስጂዳችንን እኛው እንምራው ለዚህ መብቱ ያልተሰጠን ሰዎች መንግስት አወጁ ሊሉን ይፈልጋሉ ለምን የመስጂዳችንን መብት ሊነጥቁን ስለፈለጉ ነው የሚያዘዙት ይሄ ደግሞ መቼም አይፈጠንም መቼም አይሆንም በህይወት እያለን ግን መስጂዳችንን አይደፍሩም መብታችንን አይነጥቁም እነዚህ ሰዎች ይሄንን ሊታወቅ ይገባል ያንዳንዱ ሙስሊም ሊያውቀው ሊገነዘበው ሊረዳው የሚገባው ተግባር ከዚህ አንፃር ነው እኔ አሁንም ልናውቅ የሚገባል በተለያየ ቦታዎች ላይ የሚፈጸሙት የማሸማቀቅ ተግባራት ሰው ሰደቃ ለዘፈን ድግስ አጃቢ ይላካል ለኛ ሰደቃ ጊዜ ደግሞ ሰደቃ ለማስቆም ወታደር ይመጣል እነዚህ ወታደሮች ሊያፍሩ ይገባቸዋል እዚህ ቦታ ላይ የሚመጡት ሰላማዊ የሆነን ለሰላም የተዘረዘበን አካል ለማሸማቀቅ የሚያደርጉት ተግባራቸው ማንነታቸውን የሚያጠፋ መሆኑን ሊያውቁት ይገባል ኢትዮጵያ ሙስሊም መቼም ቢሆን የሚፈራው አንድ ነገር አለ የሚፈራው አላህን ብቻ ነው ከዛ ውጭ ማንንም አይፈራም በተለይ በዲኑ ከተመጣበት ማለት ነው በተለይ አሁንም በዲኑ ከተመጣበት ዲኑ እየተነካ ዝም ብሎ የሚተኛ ምናልባት የሞተ ሰው ካልሆነ በስተቀር ታላቁ ዓሊም እንደገለጹት አንድ እስላማዊ ሻዒር እንደዘገቡት ወላሂ እኔ ሰዎች ጀናዛው ለሞተበት ስጋው ለሞተበት ሰው ያለቅሳሉ ሊለቀስለት የሚገባው ሰው ግን ልቡ የሞተበት ሰው ነው ይላል ይሄ ሰው ብቻ ነው መይት የሚባል ከዛ ውጭ እኛ አሁንም እናረጋግጠው ጥያቄያችን የመብት ጥያቄያችን የቤታችን ጥያቄያችን የመስጂዳችን ጥያቄ ነው ይሄንን መፍታት ያለብን ደግሞ እኛ ነን የቀበሌ መስተዳድር የክፍለ ከተማ ተወካይ አይደለም ይሄን የሚመለከተው ጸጥታን የማስከበር ሰላም እንዳይደፈርስ መጠበቅ የነሱ ኃላፊነት ሊሆን ይችላል መስጂዳችን ላይ ግን መሾምና ማውረድ ያለብንን ኢማም እነሱን ሊወስኑልን ከመጡ ዛሬ ቂያማን አፋጥነውታል ማለት ነው እነዚህ ሰዎች ይሄ ደግሞ እድሉን አንሰጣቸው ስለዚህ ይሄን ያክል 6 ወር ስንጓዝ የሙስሊም ማህበረሰብ ባደረገው እንቅስቃሴ ላይ ትግላችን ሰላማዊ ነው የፈለገ አቅጣጫውን ሊያስለውጡት አቅጣጫውን ቀይረው ለአደጋ ሊከቱት እንቅስቃሴ አድርገዋል ነገር ግን ሙስሊሙ ለዚህ አልተመቻቸው ስለዚህ ነው አሁን በተለያየ አጋጣሚ ሁከትን እየፈጠሩ እንቅፋት እየሆኑ ሙስሊሙን ችግር ላይ ለመጋረጥ ይንቀሳቀሳል በዚህ ነቅተን ልንጠብቅ ግድ ይለናል እኮ ኢማን እኔ አሁንም ደጋግሜ ማሳሰብ የምፈልገው ነገር ምንድነው ስለ መብታችን መናገርም መከራከርም መጮህም ያለብን እኛ ነን ስለዚህ ይሄንን አንደበታችንን ሊዘጋ የሚመጣን አካል እጁን ይዞ አፋችንን እስኪዘጋው ድረስ ግን መጠበቅ የለብንም መቼም ቢሆን ኢንሻአላህ ይሄንን በሙሉ ልብ ኢኽዋን ከምንድነው እየፈራን ያለነው እኛ ጦርነት አላወጅም የማንንም እምነት መብት አልነካም የየትኛውንም ስርዓት አልተቃወምም ህገ መንግስቱ ይከበር ጥያቄያችን ነው አሁንም ህገ መንግስቱን እናስከብራለን የሚሉት አካላቶች ህገ መንግስቱን ያክብሩ በእምነታችን ላይ ጣልቃ አይግቡበት ይሄው ነው ጥያቄያችን አላሁ ሌላ ምንም ጥያቄ የለንም አው የገቡ አካላቶች አሉ ያውጡ ትካሻችን ከብዶናል እጃቸውን ያንሱልን አንቀበላቸውም ከዚህ በኋላ ይሄንን ነው ልናምን የሚገባን ስለምንድን ነው መቆም መቻል አለበት ስለምንድን ነው የሚያሸብሩ ሽብር የፈጠሩት እነሱ እንጂ አይደለም እኛ የጠየቅነው ጥያቄያችንን መልስ መስጠት እነሱ ናቸው ሌላ ጥያቄ የእናንተን ጥያቄ ፖለቲከኞች እየተጠቀሙበት ነው እኛም ያላችሁ ይሄን ነው አላቸው ሌሎቹ እንዳይጠቀሙበት ቶሎ መልስ ሰጣችሁን ወደ ቤታችንና ወደ ስራችን ሄድ ያላቸውና ክርስቲያኖችን ምን ያሏቸው ነው ያሉት ሸሪዓ ያውጁባችሁ ነው ተቻችሎ መኖር እስካሁን የነበረውን ለማደፍረስ አክራሪዎች ተነስተዋል ዛሬ ግን እኛ አክራሪዎች አይደለንም ቅድም አህመድን እንዳለው ህገ መንግስቱን አክራሪነት ይፈቀዳል ቢባል እንኳን እኛ አንቀበለውም ለምን አላህ በቁርአን የከለከለን ወከذلك جعلناكم امه وسطا
بيتيان نجاراتن وسط في العقيدة في العبادة في الأخلاق في المعاملات في كل شيء بقول نجارنا ما هكذا أستساسا يمنا الرامد سوتشنن يعني نورنشاف يمان نكبر سوتشنن سلزي أننا بكريستيانوች ላይ አንዳች ተቃውሞ የለንም አልহাምዱሊላህ ብዙዎቹ ክርስቲያኖች ብዙዎቹ የክርስትና እምነት አባቶች የሚባሉት በውጭ ሀገርም ያሉም ይሆኑ በሀገር ውስጥ ያሉት የኢትዮጵያ ሙስሊሞች ጥያቄ የመብት ጥያቄ ነው እኛም ሊያሰጋን አይገባም ወደኛ የሚመጣ አንዳች ነገር የለም ብሎ ህዝቦቻቸውን ያስተማሩ ነው ያሉት ተረድቷል እንድረዱ ዛሬም መልእክታችን እናስተላልፍላችኋለን ቅድም ኡስታዝ ሼክ መሐሙድ ሁሴን ያሉትን ሁላችንም በልባችን ይዘን ልናደርስላቸው ይገባል በየቀበሌው በየሸንጎው የሚባለው ነገር ታውቁታላችሁ እኛ ግን ጥያቄያችን ግልጽ ነው ይዘን የተነሳነው ሶስት ጥያቄ እነዛ ሶስት ጥያቄዎች እስካሁን ድረስ ምላሽ ያላገኙ ጥያቄዎች ናቸው ምላሽ ይሻሉ ምላሽ እስኪያገኙ ድረስ ሙስሊሙ ማህበረሰብ ሰላማዊ ትግሉን ይቀጥላል ኢንሻአላህ አላሁ አክበር የሚቆም ነገር እናቀርብላቸው በተለይ በዚህ በኩል ያለውን ድንኳን የሰጡን የገብርኤል ቤተክርስቲያን የኃላፊ የሆኑት አባጽጌ በእውነት ምንም ሳንጠይቅ በመድረስ ብቻ መጣችሁ አትመለሱ ይዛችሁ አላሁ አክበር እኔ ራሴ ይቻለው እሳቸው ለስራ ጉዳይ አልነበሩ በስልክ ላይ ያነጋገርናቸው እናንተ የኛን ሰዎች መጣችሁ ባዷችሁን አትመለሱ ስለዚህ እኔ ስልክ ደውዬ ስለዚህ ሰዎችን አዛለሁ እጅግ በጣም አስደሳች ነበርና ከልብ እናመሰግናለን አላሁ አክበር እንደዚህ አይነት ክስተት ሲከሰት ወንድሞቻችን ምን ደረሰባቸው ብለው እነሱን ለመታደግ ሲመጡ የተደበደቡ ክርስቲያን ወንድሞች መኖራቸውም መረጃ ደርሶናል ስለዚህ ህግ ለማስከበር ህገ መንግስት ይከበር ለማለት ከጎናችን መሆናቸውን በአካል በተግባር እየነገሩን ያሉትና ሶስት ጊዜ ሞቅ ያለ ተክቢራ እናደርግላቸዋለን ከዚህ በኋላም ጥያቄያችን እንደማመጽ ነው እንሰማማ ነው ድምጻችን ይሰማ ጥያቄያችን ነው ሌላው ከነዚህ ከክርስቲያን ወገኖች ጋር ተያይዞ የታሰሩትንም ለማስፈታት በየጣቢያ አካባቢ እየሄዱ ሙከራ ያደረጉ ያሉ ክርስቲያን ወንድሞቻችን ወገኖቻችን እህቶቻችን እንዳሉ እንደዚሁ ጥቆማ ደርሶናል ሌላው ወሊያ ላይ በነበረው ፕሮግራም ላይ ቀደም ሲል እንዳስተዋወቅኩት በሬ የሚታረድበት ቢላዋ ክትፎ ለወጥ የሚሆን ስጋ የሚከተፍበት ቢላዋ በስፍራው ተገኝቷል ይሄ ቢላዋ ክትፎ እየተከተፈበት ነው የተገኘው ሽንኩርት እየተላጠበት ነው የተገኘው ነገር ግን ቦታውን በግድ ከወሰዱት በኋላ በእነሱ ቁጥጥር ስር ካረጓቸው በኋላ ቢላዋን በእጅህ ያዝ እየተባሉ የተቀረጹ ሰዎች እንዳሉ መረጃዎች እየደረሱን ነው ስለዚህ ቢላዋን በእጅህ ያዝ ሲለው የነበረውን ፖሊስ የሚታይ ከሆነ አሳዩ በቲቪ ምንለው የታሰሩ አገሪቱ ላይ ያሉ አጠቃላይ የታሰሩ ሙስሊሞች በተለያየ ምክንያት እንዲፈቱልን እንጠይቃለን ይሄንንም በህግ አግባብ ህግ ባለሙያ ይዘን እንንቀሳቀሳለን ኢንሻአላህ የተጎዱ ወገኖቻችን በድብደባው አደጋ የደረሰባቸው ጉዳት የደረሰባቸው የወደቁ አካላቶቻችን እኛው ልንረዳቸው ግድ በአካባቢያችን በመቀናጀት በመሳጅዶቻችን በመቀናጀት ገንዘብ በማውጣት ህክምናቸውን በማድረግ እርስ በርስ በመያያዝና አብረን ገንዘብ አውጥተን እነሱን በማሳከም ችግራቸው ላይ በመገኘት ከጎናቸው ልንቆም ግድ ይሄን ነው አደራ የምንለው በመጨረሻ ደረጃ ሁሉ ማሳስበው የተደረጉ የህግ ጥሰቶች የተፈጠሩ የተለያዩ ስህተቶችና የደረሱብን አደጋዎች በተመለከተ በትክክለኛ ኢንፎርሜሽን ለሚያጣሩ ለመተመደቡ ሰዎች እንዲደርስ በየመሳጅዱ ያሉትን ነገሮች ሁላችሁም ይዛችሁ እንድትመጡ ነው አደራ የምንለው እንግዲህ ያዝነው መንገድ የዲን መንገድ ነው የዲን መንገድ ደግሞ አልጋ ባልጋ የሆነ መንገድ አይደለም ሙፈረሽ ቢልወርድ አይደለም አበባ ተነጥፎበት ምንጓዝ መንገድ አይደለም እናውቀዋለን ከታሪክ አስተምሮት ከነብያችን ሰለላሁ ዐለይሂ ወሰለም መነሳት ጀምሮ በሷሃባ ላይ የደረሰው እንግልትና መከራ ሁልጊዜ መድረክ ላይ ቆመን እየተናገርን አደባባይ ላይ እየወጣን የሆነ ነገር እያልን ብቻ ሳይሆን የሚመጡትን ችግሮች ሁሉ ተቋቁመን የሚከፈለውን ነገር ሁሉ ከፍለን ዲናችን ላይ የመጣውን ነገር አሁንም እንመልሳለን
አሁንም እየደረሱ ያሉት ህገ መንግስታዊ የሆነ በእኛ የተሰጠን ጉዳይ የሚጥሱ ነገሮች ላይ እስከ መጨረሻው በማንኛውም ነገር እንደራደራለን። በዲናችን ግን እስከ መጨረሻው ድረስ አንደራደርም። ይሄንን እምነታችን አስተምሮናል፣ ታሪካችን አሳይቶናል፣ መብዳችን ቄማችን ይሄንን ያስገድዳል። ማንንም እምነት ሳለካ ከሌሎች እምነት ተከታይ ወገኖችና ወንድሞቻችን ጋር በመከባበር በመቻቻል እንድንኖር ያዘዘን ዲን አለ። በዛ መርህና መሰረት የራሳችን የእምነት ነፃነት መብት ግን አገሪቱ ላይ በተሰጠው ህገ መንግስት መልኩ መሬት ላይ ወርዶ እንዲፈጸምልን እስከ መጨረሻው ድረስ በትግል እንጓዛለን። ሰላማዊ መብት ጥያቄያችንን እናቀርባለን። ለሁሉም ሙስሊሙ ዝግጁ ሆኖ እንዲጓዝ ነው አደራ የምንለው። እኛ ዛሬ የተከሰተው ነገር በጣም አሳዛኝ ነው። የደረሰው ክስተት በጣም አሳፋሪ ነው። ህገወጥ የሆነ ሽፍታ የሚመስል አካል መጥቶ አፍኖ ለመውሰድ የተደረገው ጉዞ ሁከት ለመፍጠር ሙስሊሙን ወደ ችግር ለማስገባት አልገባንም። እኛ ግን እዛ ሳይደርስ ዛሬውኑ ወደሚመለከተው የፖሊስ አካል ቀርበን ማድረግ ያለብንን ነገር እናደርጋለን። እኛ ሲፈልጉ ችግር የለብንም፣ የምንፈለግ ከሆነ እንቀርባለን፣ ችግር የለብንም። አሁንም ግን ሙስሊሙ ሁልጊዜ የምንለው በታጋሽነት በትዕግስት ሰላምን ብቻ አማራጭ አድርጎ ህጋዊ መንገድን ተከትሎ ጉዞውን እንዲቀጥል ነው አደራ የምንለው። ኢንሻአላህ ለውጤት እንበቃለን። ኢንሻአላህ የዛሬ ሳምንት የጀመርናቸውና ፍጻሜ ላይ ያልደረሱ ተግባራትን ይዘን በአላህ ፍቃድ እዚሁ እንገናኛለን ነው የምለው። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በዚህ ነው አሁንም አህዳችን ቃላችን ምንም ህግ ጥሰት ቢኖር ምንም ጥፋት ቢጠፋ ምንም ችግር ቢፈጠር እዚህ ላይ አሁንም ደጋግመን የምናነሳው ወይ መወሳት ያለበት ጉዳይ አለ። ዛሬ የተሞከረው ሙከራ ከዚህ ቀደም የተሞከሩት ሙከራዎች ነገም ከነገ ወዲያ ሊሞከሩ የሚችሉ ተግባራቶች ሁሉ አሁንም መካመል አለበት። እኛ እየተንቀሳቀስን ያለነው የዲናችንን የውስጥ ጉዳያችንን መሰረት አድርገን መብትን እየጠየቅን እንጂ ሌላ ጉዳይ ውስጥ ገብተን አይደለም። ከዚህ አንፃር የሚጠየቀው የመብት ጥያቄ ወይም ደግሞ ይሄንን ዲንን መብትን ስለማስከበር የሚደረገው ጉዞ ምንም ነገር ቢያስከፍል ምንም ዋጋ ቢኖረው አሁንም ሊረዱት ይገባል። እኛ ለመክፈል ዝግጁ ነን። ይሄ መታመን አለበት። እስር ፈርተን ስለምንድን ነው የምንሸሸው? ሞትን ፈርተን ስለምንድን ነው የምንሸሸው? ሁሉ ነገር በአላህ እንደተወሰነ እናውቃለን። አላህ የወሰነው ነገር በእኛ ላይ ካለ ከመቼም እንደማያልፍ እናውቃለን። የተወሰነው ነገር ይደርሳል ወይም ደግሞ ይፈጸማል። ሐቂቃ በመደብደብ በማስፈራራት በማሰር የሚመጣ ውጤት አለ ብለው አምነው ከሆነ ተሳስተዋል። ታሪክ አስተምሮናል። ታሪክ አለን፣ እኛ መብዳ አለን። ዓለም ላይ የጭቆና የበደል ምሳሌ ሆነው በእምነት ነፃነት ተወግረው አደባባይ ላይ ተጥለው ጠራራ ፀሐይ ላይ ተረግጠው እነ ቢላል ኢብኑ ረባህ አልሐበሺ ያ ሁሉ መከራ ሲደርስበት በልቡ ውስጥ ቁል ወላሁ አሐድ የገባ ሰው ግን ለማንም እጁን አይሰጥም። ለዛም ነው እንደ ኩፍር አስተሳሰብ አርክሶታል። አላህ ስብሓነሁ ወተዓላ ደግሞ እስልምና ውድ አድርጎታል። ቢላል በጥቁርነቱ መሬት ላይ ጥለውታል። ለክብሩ ሲባል አላህ ጥቁር ካባ ላይ ወጥቶ አዛን እንዲያደርግ የመጀመሪያው ሰው መሆን ችሏል። በመሬት ላይ ረግጠውታል። ጀነት ላይ ኮቴው ተሰምቷል። ይሄው ነው መብዳ አቂዳ ተውሂድ የሚባለው ነገር በተለያየ ውጫዊ በሚደርሱ ችግሮችና እንቅፋቶች ወይም የተለያዩ መረገጥና የተለያዩ ጫናዎች ሰዎችን ካሉበት አቋም ያሳውታል። እኛ አሁንም ግልጽ ነገር ተናግረናል። ያለነው ከተማ ውስጥ ነው። አልሸሸንም፣ አላመለጥንም፣ ወይም ደግሞ ሌላ አጀንዳ ይዘን አልተደበቅንም። የያዝነው የመብት ጥያቄ ነው። ሰላማዊ የትግል አቅጣጫ ነው። ስንፈለግ አይደለም እንደዚህ ወከባ መፍጠር እንደዚህ አይነት ነገር አድርጎ ሁከት ለመቀስቀስ መጣር ሳይሆን በቀሩብን ቦታ ልንቀርብ ዝግጆች ነን። ህግ ተጠያቂ የሚያደርገን ነገር ካለ እንደ ህግ ትጠየቃላችሁ ከተባልን ዛሬ እንሄዳለን። ምክንያቱም በህግ መጠየቅ ካለብን እንጠየቃለን። ሌላ ነገር ግን አይኖርም። ይሄ ነው እኛ ጋር ያለው። ከዚህ አንፃር ሁልጊዜ ይሄ ሰላማዊ መብት እንቅስቃሴ ጉዞ ሲታሰብ ይህን መሰረት ያደረገ መሆኑን ሊታመንበት ይገባል። አሁንም በምናደርገው አጠቃላይ እንቅስቃሴ በምናደርገው አጠቃላይ ሂደት ላይ ሁላችንም ይህንን መሰረት ያደረገ እንቅስቃሴ እንድናደርግ በዚህ ታሳቢነት ጉዟችን ሁሉ የምንፈልግበት ደረጃ ላይ እስኪደርስ ድረስ መከፈል ያለበት ተከፍሎ ኢንሻአላህ በአላህ ፍቃድ ጥያቄያችን ምላሽ ያገኛል፣ መብታችን ይከበራል በኢዝኒላህ። ይሄ ነው ተስፋችን።
ከዚህ ጋር ተያያዥነት ባለው መልኩ እኛ ዛሬ እንግዲህ ትናንት ወዲያ የተፈጠረው ነገር ታውቃላችሁ። አወሊያ ላይ የተከሰተው አደጋ የህግ ጥሰት ወይም ደግሞ ንጹሃን በሆኑ ሙስሊሞች ላይ ማንንም ሳይደፍሩ የማንንም መብት ሳይነኩ ማንንም ሳይጋፉ ግቢያቸው ውስጥ ሰደቃ ምስኪን ለማብላት ተብሎ ሲደረግ የነበረው ሂደት ላይ ለሊት መጥቶ በማፈን የተለያየ እርምጃ መውሰድና ሙስሊሙን ለአደጋ ማጋለጥ እነዚህ የሰማናቸውና ያልሰማናቸው የደረሱንና ያልደረሱን የምትሰሟቸው መረጃዎች መድረስ ሁላችንም ልባችንን አቅፍሎታል። ይህ ሂደት ግን አሁንም ሙስሊሙን ካለበት ሰላማዊ መብት ጥያቄ ጉዞ የሚገታውና የሚያስቆመው ተግባር እንዳልሆነ ሁሉም ሊረዳው ይገባል። ሁሉም ሊገነዘበው ይገባል። አሁንም ደግመን ደጋግመን ይህን ተግባር የፈጸሙት ይህን ተግባር ያደረጉት ሰዎች ለህግ ሊቀርቡ ግድ ነው። ስለዚህም የህግ ጥሰቱን በህጋዊ ጥያቄ ክስ መስርተን ጥያቄ እናቀርባለን። ክስ መስርተን ጥያቄያችን ወይም ደግሞ ይህን ተግባር የፈጸሙት አካላቶች ለህግ ቀርበው ህጋዊ ውሳኔ እንዲሰጣቸው የደረሱትን አደጋዎች መሰረት በማድረግ ደርሷል እየተባለ የሚነገረው በሚዲያ ላይ እየቀረበ ያለው ያሳዝናል። አሁን ሐቂቃ በዛ ሌሊት ጳውሎስ ሆስፒታል ብቻ ከ40 እስከ 60 የሚሆኑ ዝቅተኛም ከፍተኛም ቁስለኞች ገብተው ህክምና አድርገዋል። ጳውሎስ ሆስፒታል ብቻ ራስ ደስታ የተላኳሉ ሌላ ቦታ ጳውሎስ ሆስፒታል ላይ ሁለቱ የተጎዱ በከፍተኛ አደጋ የተጎዱ ስለነበር ሆስፒታሉ ከአቅሜ በላይ ነው ብሎ ሪፈር አድርጎ ወደ ጥቁር አንበሳ ልኳቸዋል። የነዛ ሰዎች ዕጣ ፈንታ ምን እንደሆነ አናውቅም፣ ምን ላይ እንደደረሱ ምን እንደተደረገ። ለዚህ ስንለው እኛም ግዴታ ሂደቱ አሁንም ህጋዊ ጥሰቶች በሰብአዊ መብት በሚመለከቱ የመንግስት አካላትም ቀርቦ ምላሽ ስለምንፈልግ ኮሚቴ አዋቅረን የደረሱትን በተለያየ ቦታ የደረሱትን አደጋ መረጃዎች እያሰባሰቡ ይገኛል። በፎቶም ተጠናክሮ በቪዲዮም ተቀርጾ ህጋዊ ጥሰቱን በትክክል ማሳየት ይከጀላል። አወሊያ ላይ የተሰበሰበው አካል መንገድ ዘግቶ ችግር ሊፈጥር እንደታሰበ መስጊድ ውስጥ የገባን አካል ደብድቦ ክፈቱ ተብሎ የተሰራው ስራ ሁሉም የሰማ ያየው ነው። ህዝቡ ድንጋይ ይዞ አልወጣም። ህዝቡ እርምጃ ሊወስድ አልወጣም። በወንድሞች ላይ የሚደርሰው ሰቆቃና መከራ ይቁም ለማለት ብቻ ለሊት ተነስቷል። ይህ ተግባር እንደ ወንጀል ተቆጥሮ ከሆነ አሁንም ስህተት ነው ያለው ብለን እናምናለን። ከዚህ አንጻር እየተደረጉ ያሉት ሂደቶች የህግ ጥሰቶችን በተመለከተ ግዴታ ይህንን ጉዳይ የሚያጣራ በየሰፈሩ አደጋ የደረሰባቸውን ሰዎች አጠቃላይ ማንነት ስማቸውን አድራሻቸውን የሚያጣራ አካል ተመድቧል። እንዲሁም ለዚህ አጋዥ እንዲሆን በየመስጂዱ የደረሱትን አደጋዎች በየመስጂዱ ያላችሁ አካላቶች ለነዚህ አካላት እንድታቀርቡ ነው። ምናልባት ይህንን በተመለከተ ከኛ ከኮሚቴው አባል ሸመከተ ሙሄ እሳቸው ጋር ሪፖርት ብታደርጉት ለሚመለከታቸው ጉዳዩን ለማጣራት ለተመደቡት ሰዎች እነዛ ሰዎች ጋር እንዲደርስ ይደረጋል ማለት ነው። ስለዚህ በዚህ አይነት መልኩ እንቀጥላለን። በዚህ አይነት መልኩ ጉዟችን ይቀጥላል። በቀጣይ የምናደርገው ዛሬ በዚህ ዕለት ሊደረግ የታሰበው ሰደቃና አንድነት መቻቻል ፕሮግራም ላይ የሙስሊም ማህበረሰብ ከመላው አገሪቱ ተሰባስቦ የያዛቸውን አስመራጮችና ያሉትን የምርጫ ሂደት አስፈጻሚ የሚመሩትን ሰዎች የማቀናጀቱን ሂደት እንዲሰራ ነበር። ነገር ግን በእነዚህ ሁለት ቀኖች ውስጥ የተፈጠረው አደጋና የተፈጠረው አህዋል ያስራ እንዳይፈጸም እንቅፋት ሆኖት ስላለ ይሄ ተግባር አሁንም እየተሰራ ነው ያለው። ወደ መገባደዱ እየደረሰ ነው። ኦልሞስት መቋጨት ያለበት ነገር ተቋጭቶ ኢንሻአላህ አላህ ከፈቀደ የዛሬ ሳምንት ጁምዓ ረመዳን እንይዛለን ብለን እናምናለን። ረመዳን እዚሁ ተገናኝተን ሶላታችንን በኢማም ባለው በመስጂዶቹ ኢማም ሰግደን ዱዓ አድርገን ተነጋግረን ጉዳያችንን አውርተን የምርጫችንን አፈጻጸምና ሂደት ተነጋግረን ማፍጠራችንን እዛው አፍጥረን እንለያለን ኢንሻአላህ። ይሄን ነው የምናደርገው እና መቼም ማንንም የማይነካ ድንበር ያልተጣሰበት ወይም አላግባብ የሆነ ጉዞ ያልተሄደበት ሂደት ነው። ለማጠልሸት የሚደረጉት ስራዎች ግን አሁንም ቢቆሙ መልካም ነው ብለን እናምናለን። አይጠቅሙም ለሁላችንም። ይሄንን ኢትዮጵያ ሙስሊምስ ለምንድን ነው ይሄ ስሜት እንዲፈጠርበት የሚፈለገው? ለምንድን ነው በሰላማዊ መልኩ ያቀረበው ጥያቄ በሰላማዊ መልኩ የሚፈጽማቸው ተግባራቶች እንዳያደርግ በተለያየ መልኩ የሚደረግ
ብዙ አሳዛኝ የሆኑ ነገሮች የተከሰቱበት ነው። በመሰረቱ የእምነት ተቋም ውስጥ በዚህ መልኩ ቀርቶ በ1987 በዚህ መስጂድ ላይ የተወሰደውን እርምጃ እናስታውሳለን። ሁሉም አካል ያወገዘው ነው፣ መንግስትንም ጨምሮ። በጫማ የተገባበት ነው። በጫማ ጫማው ይውለቅ በካልሲም ይሁን አይገባም። ሚሊተሪ ተለብሶ ጉዳያችን ከጫማው አይደለም። ጫማው ሌላ ችግር ነው። በመሰረቱ የእምነት ተቋም ውስጥ በዚህ መልኩ ይገባል ወይ? ይህንን ጥያቄ ዛሬ ምን ጠይቃችኋለን? ከትላንትና በስቲያ ተደግሟል። መጥፎ ታሪክን መድገም ታሪክ መስራት አይደለም፣ ጥፋትን መድገም ነው። ሕግ ጥሰትን መድገም ነው የሚሆነው። ያኔ በ87 እዚህ እንዲሰራ ያደረጉና ከሌ ሳይሆን ያደረጉት ድርጊቱን የፈጸሙት ሰዎች ለፍርድ መቅረብ ነበረባቸው። እኛም ዛሬ ደግመን እንጠይቃለን። ከትላንትና በስቲያ በሁለቱ መስጂዶች ተገብቶ የተደረገውን ድርጊት የፈጸሙትም ሆነ እነሱን ያዘዘው አካል የበላይ ነኝ ያለውን ሕገ መንግሥት ጥሷልና ለፍርድ ይቅረብልን ነው የምንለው። አላሁ ሕገ መንግሥቱ የሚለው ላይ ይተግበርልን፣ ስራ ላይ ዋልልን የሚል ጥያቄ በማንሳታችን ድራማ ሰርተው በቴሌቪዥን ቢያሳዩ የሆነ ነገር ለጣጥፋው ቢሰሩ አስመሳይ የሆኑ ብዙ ነገሮች ቢደረጉ እነዚህ ሁሉ እኛ አሁንም እደግማለሁ የምንገልበት ዓላማ የለንም። የምንሞትለት እስላም ግን አለን። ማንም ይሁን ማን እዚህ ያሉትም የጸጥታ አካላት ይሁኑ ዛሬ ሊያስፈራሩ የሞከሩትም ይሁኑ ማንኛውም አካል ህጋዊ ሆነን እስከሄድን ሕገ መንግሥታችንን ጠብቀን መብታችን ይከበር በማለታችን ጸረ ሰላም ቢሉን ሕገ ወጦች ቢሉን ስም ቢለጥፉልን ሊያስሩን ሊያሸማቅቁን ይችሉ ይሆናል። ሊያስሩን ሊያስፈራሩን ይችሉ ይሆናል። ሊያስሩን ሊደበድቡን ይችሉ ይሆናል። ነገር ግን መቼም ቢሆን የሙስሊሙን ጥያቄ መቀልበስ አይችሉም። ስለሆነም ይሄን ይረዱ። ዓላማችን ሰላም ነው። ምናልባት እኛን ዛሬ ለማገት እንደሞከሩት ቢያግቱም መታወቂያ ያሳይ ሲባል አንድ ደህንነት ነኝ የሚል አካል ፖሊስ ነኝ የሚል አካል መታወቂያ ማንነቱን ካላሳየ ይሄ ህገወጥ እንጂ ደህንነት አይደለም። ፖሊስ እንኳን ሰውን ይዞ የሚሄደው ማን እንደሆነ በግልጽ መጥሪያ ካለ መጥሪያውን መታወቂያ ካለው ፖሊስ እንደሆነ ለምርመራ እንደሚፈልግ ሳያሳይ የሚወስድ ከሆነ ህገወጡ እሱ እንጂ ህገወጡ እኛ አይደለንም። አንዳንድ ጊዜ ሆን ተብለው ህገወጥ የሆነ እርምጃ ሲወሰድ ሰው ስሜታዊ ሆኖ ድንጋይ ቢወረውር ከፖሊስ ጋር ቢጋጭ ፖሊስን ባጸፋው ቢተኩስ የሚጎዱ ሰዎች ይኖራሉ። ህይወታቸው ሊያልፉ የሚችሉ ሰዎች ይኖራሉ። ነገር ግን እስከዛሬ የሄድንበት መርሃችን ሰላማዊና ህገ መንግስታዊ ግጭትን የመራቅና ግጭትን ፍለጋ ያለንበት ድረስ ቢመጡ እንኳን የምንችለውን መጨረሻ ድረስ ሰላማዊ ግጭት የማያስገባን አካሄድን መሄድ አለብን። ምክንያቱም ግጭት ቢፈጠር ሁከት ቢፈጠር አገር አቀፍም ይሁን በአንድ ከተማ በአንድ መስጊድ ሰላም ለማስከበር በሚል ሽፋን መጀመሪያውኑ ግጭት ለመፍጠር የሚያስብና የሚመኝ አካል ካለ ሰላም ለማስከበር ገባሁ በሚል ሽፋን የባሰ ነገሮችን ለራሱ መጠቀሚያ ሊያደርግ ይችላል። እዚህ የሌሉ ወንድሞች ምናልባትም አዲስ አበባ ውጭ ያሉ የተለያየ ቦታ ሆነው ስለዚህ ጉዳይ እየሰሙ ያሉ ሰዎች የወንድሞቻችን መጠቃት ሕይወት ማለፍ ከብት መነጠቅ የተለያዩ ጥቃቶችና መታሰር ልብ የሚሰብር ተግባር መሆኑ ግልጽ ነው። ነገር ግን በዚህ ልብ በሚሰብር ተግባር ስሜት ውስጥ ገብተን ሌላ እኛን ለመተናፈልና ችግር ለመፍጠር ለሚያስቡ ሰዎች መሳሪያ ሳይሆን በሰከነ መልኩ እየተወያየን እየተመካከርን እየተደማመጥን የምንሄድ የሰለጠኑ የመብት ጠያቂዎች መሆናችንን ማሳየት አለብን። አላሁ አክበር አላሁ አክበር አላሁ አክበር
የደፈሩ የሙስሊሞችን ደም ያፈሰሱ አካላትም ለፍርድ ይቅረቡልን የሚልም ጥያቄ የጥያቄያችን አካል ነው። ህጋዊ ጥያቄን በህጋዊ መንገድ መመለሱን ትተው ሌላ አማራጭን በያዙ ቁጥር እነዚህ አማራጮች የሚወልዷቸው ችግሮች የእኛ ጥያቄ ሆነው እንደሚቀጥሉ ሊያውቁት ይገባል። ትናንት የተናገርኩትን እደግማለሁ። ትናንት ባወሊያ ላይ እንደተናገርኩት እኛ ማንንም ይሁን ማን የፈለገውን አካል ለመጉዳት የተነሳን ሰዎች አይደለንም። የትኛውም ወገን የኛ ጥያቄ ቢመለስ መብታችን ቢከበር መብታችን ይከበር ብለን እንቅስቃሴ ብናደርግም ለየትኛውም ኢትዮጵያዊ ጠላት አይደለንም። የመግደል የምንገልበት ዓላማ ባይኖረንም የምንሞትለት ዓላማ ግን ኢስላምን አለን። ለማንም ጠላቶች አይደለንም፣ ሆነንም አናውቅም፣ የመሆን ፍላጎትም የለንም። ምናልባት ጠላት ከሆንን በህገወጥ መንገድ ገብተው ሙስሊሙን ማህበረሰብ ለሚበጠብጡ ህገ መንግስቱን እንዳሻቸው ሊሸራርፉ ለሚፈልጉ ጸረ ማህበረሰብ የሆኑ አካላት ጠላት ሆነን ሊሆን ይችላል፣ አሸባሪ ሆነንባቸው ሊሆን ይችላል፣ ሌላም ሆነንባቸው ሊሆን ይችላል። ማህበረሰቡን ለሚጎዱ የትኛውም አካላት ይሄ ይቁም፣ ህግ ይከበር፣ ሰላማዊ ሂደትን የሚሄድን ሰው ማደናቀፍ ማስተጓጓል ይቅር የሚል ጥያቄን በመናነሳበት ጊዜ የተለያየ ስም ለጥፈው ብዙ ቢሉም ከንቱ ነው ብለን ከመናገርና ያንንም ከመታገል ውጭ ሌላ አማራጭ የለንም። የራሳችን እስልምና ጉዳይን እኛ እንምረጥ፣ ዲሞክራሲያዊ በሆነ መልኩ ህዝብ በሚያምንባቸው ሰዎች ይመራልን በማለት አንድም ሰው ሊታሰር አይገባም። አህባሽም ይሁን ማንኛውም ጥሩም ይሁን መጥፎ አስተሳሰብ ያለ ፍላጎት ሊጫንብን አይገባም። አላሁ አክበር። አወሊያ ተቋም የህዝበ ሙስሊሙ ነው። ህዝበ ሙስሊሙ በሚመርጣቸው መሪዎች ልትተዳደር ይገባል። እነዚህ ሶስቱ ጥያቄዎች ሊያሳስሩ አንድም ጫፍ ሊያስነኩ የሚገቡ ጥያቄዎች አይደሉም። ስለዚህ እነዚህ ሰዎች ይፈቱ። በዚህ በሰሞነኛው አንዳንድ የተደረጉ ነገሮች አሉ። ሞባይላቸውን የተቀሙ ሰዎች አሉ። አንዳንድ ንብረት የተወሰደባቸው ሰዎች አሉ። በሺህ የሚቆጠሩ ሰዎች ቀደም በተባለው መሰረት እነዚህ ንብረቶቻቸው የተወሰደባቸው ሰዎች ቀደም በተነገረው መስመር ሪፖርት አድርጉና የሚመለከተው የመንግስት አካል ይህን ንብረታቸውን እንዲያስመልስ በህግ አግባብ የምንሄድበት ነገር ነው የሚሆነው። በመቀጠልም በተለያዩ ቦታዎች ላይ ታሞ በአካላቸው ላይ ጉዳት ደርሶባቸው ያሉ ሰዎች አሉ። እነዚህ ነገሮች ተጠናክሮ ፍርድ ቤት መቅረብ ያለባቸው ሰዎች እንዲቀርቡ ለሰብአዊ መብት በሚቀርብ መልኩ እንዲቀርብ እያንዳንዱ ሙስሊም በየመስጂዱ ይህንን ማን ከዚህ መስጂድ ታስሯል፣ ማን ከዚህ መስጂድ ተጎድቷል፣ ማን ከዚህ አካባቢ ንብረቱ ተወስዶበታል የሚለውን የአካባቢው ማህበረሰብ የአካባቢው ኮሚቴ ሰርቶ ቀጥታ ሪፖርቱን ለኮሚቴው ሲያስተላልፍ የህግ አግባብ በተያዘው መስመር የሚከርበት ነገር ነው የሚሆነው ማለት ነው። ሌላው ይህ የጀመርነው ሰላማዊ ጉዟችን ይቀጥላል። እኛ ታሰርን አልታሰርን ትናንትም በገለጽንላችሁ መሰረት
ተተኪዎች አሉ። ተተኪ ህዝበ ሙስሊሙ ለዚህ ዝግጁ ነው። ከ30 ሚሊዮን በላይ ሙስሊም ነው ያለው። በየቦታው እንደ አስፈላጊነቱ ጥሪ በሚደረግበት ወቅት አስፈላጊ የሆነ መመሪያ በሚሰጥበት ወቅት ያንን መስመር ይዛችሁ እንድትሄዱ ምንም አይነት መፍረክረክ መበታተን የማንም ስጋት አይደለም። ሁላችንም ምን እንደሆነ ጉዞውን በአግባቡ የምናውቅ ጉዳይ ስለሆነ ማለት ነው። ስለዚህ በሚቀጥለው የፊታችን ጁምዓ አላህ Subhanahu Wa Ta'ala በሰላም ያደርሰን ረመዳን ይሆናል። በዚህ ረመዳን ስንገባ ሁላችንም አፉ ተባብለን ከልባችን ታርቀን ከአላህ ጋር እንደምንታረቅ ሁሉ እርስ በርሳችንም ታርቀን አንድነታችን ይዘን ወደ ረመዳን እንገባለን። ወደ ረመዳን ስንገባ ፊታችን ጁምዓ እዚሁ ጁምዓ ሰግደን ከጁምዓ በኋላ ያለን መልእክቶቻችንን ተለዋውጠን እዚሁ ቦታ ላይ አፍረን ወደ መጣንበት ወደ የመስጂዶቻችን ተበትነን ቀጣዩን ዒባዳችንን የምንቀጥልበት ነው የሚሆነው ማለት ነው። ዛሬ እኛ አሁን ከዚህ ወጥተን ህግ ስር ነው ያለነው። ህግ የሚገዛ የበላይ ያለባት ሀገር ውስጥ ነው ያለነው። በህግ አግባብ የሚፈልገን አካል ካለ ማንነታቸው የማይታወቁ መታወቂያ ያሳዩን ስንላቸው በቦክስ የመቱን ሰዎች ጋር መሄዱን እኛም እንደነሱ ህግ ላለመጣስ ብለን እዚህ መጥተናል። ማፊያዎች ሊሆኑ ይችላሉ፣ ዱርዬዎች ሊሆኑ ይችላሉ፣ አናውቃቸውም። መታወቂያ አላሳዩንም። አሁን ግን ከዚህ ፕሮግራም ስንወጣ ወደሚመለከተው የፖሊስ አካል እንሄዳለን። ህዝቡን ግን የምናስጠነቅቀው አደራ የምንለው በአላህ ስምም የምንይዘው አንድም ሰው ቀጥታ ሰላሙን ጠብቆ ምናልባት የአፍሪካ ስብሰባ ስላለ የመንገድ መዘጋጋትም እንዳይኖር ዙህራችን ሰግደን በሰብር በትዕግስት ከመስጂድ ውጪ አንዳች ድምጻችን ሳናሰማ ትንኮሳዎች እንኳን ቢፈጸሙብን አንዳች ምላሽ ሳንሰጥ ወደየቤታችን በሰላም ሂደን ቀጣዩ ሂደትን መከታተል ነው ያለብን። ሁላችንም ባለንበት ቦታ ይደርሰናል። ይሄንን ነው መጨረሻ ላይ አደራ ልንላችሁ የምንፈልገው። አላህ ከኛ ጋር ይሁን። አላህ በራሱ ሕክማ በራሱ ጥበብ የኛ ጠላቶችን ያዝልን። እኛ ለሀገርም ጠላት አይደለንም፣ ለሌላው እምነትም ጠላት አይደለንም፣ ለመንግስትም ጠላት አይደለንም፣ ለማንም ጠላት አይደለንም። እኛን ግን ሊያጠቃን ለችግር ሊዳርገን አደጋ ሊያደርስብን የሚሞክር አካልን አላህ ያዝልን። ሰላም አለይኩም ወራህመቱላህ